ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠየቁ። ያ ካልሆነ ግን ስምምነት እንደማይኖር አስጠንቅቀዋል። ኢራንም በምላሿ ለትራምፕ እጅ የመስጠት ህልማችሁን ወደ መቃብር ትወስዱታላችሁ ብላለች። በሰፊው ይዘነዋል። ኤምሬት ወደ ዱባይ የሚደረጉና ከዱባይ የሚወጡ በረራዎችን አቋርጣለች። ታደምጡታላችሁ። እንግሊዝ በድብቅ ኢትዮጵያን እየረዳች ነው። የቀድሞው የግብጽ ሚኒስተር ከሰሞኑ ጠቅላይ ሚኒስተር ዶክተር አብይ አህመድ ዘመናዊ ድሮኖችን የታጠቁና ስልጣን ናውን ወደ ባህር ያሳደገ ፈጣን የመከላከያ ልዩ ኃይል በሐዋሳ ማስመረቃቸው ይታወሳል። ታዲያ ከዚህ ጋር ተያይዞ የቀድሞው የግብጽ የውሃ ሀብት ሚኒስተር በእንግሊዝ ድብቅ ድጋፍ የተቋቋመ መሆኑን እየተናገረ ይገኛል። ውድ የቻናላችን ቤተሰቦች እስከ መጨረሻው አብራችሁን ልትዘልቁ ከወደዳችሁ እነዚህንና ከ7 ቀን በላይ ያስቆጠረውን የመካከለኛው ምስራቅ ጦርነትን የተመለከቱ የተለያዩ ጉዳዮችን የምንዳስስ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ እንገኛለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም ማጋራት አትርሱ። ቀጥታ ወደ መረጃው አለፍን። ቀዳሚ ወዳደረግነው መረጃችን ስናልፍ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን ይህ ካልሆነ ደግሞ ስምምነት እንደማይኖርም አስጠንቅቀዋል። ታዲያ ይሄንን አስመልክቶ ደግሞ የኢራኑ ፕሬዝዳንት ለትራምፕ እጅ የመስጠት ህልማችሁን ወደ መቃብር ትወስዱታላችሁ በማለት ጥያቄውን ውድቅ አድርገውታል። የኢራኑ ፕሬዝዳንት መሱድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ያለምንም ቅድመ ሁኔታ እጅ የመስጠት ጥሪ በቁጣ ውድቅ አድርገዋል። ፕሬዝዳንቱ በመንግስት ቴሌቪዥን ባስተላለፉት መልእክት ኢራን በጭራሽ እጅ አትሰጥም፣ ትራምፕ ይህን ህልማቸውን ወደ መቃብር ይዘውት ይሄዳሉ ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ደግሞ የኢራኑ ፕሬዝዳንት መሱድ ኢራን በፋርስ ባህረ ሰላጤ ሀገራት ላይ ላደረሰችው የሚሳኤል ጥቃት ይቅርታ ጠይቀዋል። ሀገሪቱ ከጎረቤት ሀገራት ጥቃት ካልተሰነዘረባት በስተቀር ዳግም ጥቃት እንደማትፈጽምም ቃል ገብተዋልም ነው የተባለው። እንዲሁም ደግሞ ትራምፕ ዛሬ ኢራን በከፍተኛ ሁኔታ ትመታለች ሲሉ አስጠንቅቀዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አንድ ሳምንት በሞላው በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ኢራን ዛሬ በጣም ጠንካራ እርምጃ እንደሚወሰድባት አስጠንቅቀዋል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት እስካሁን ኢላማ ያልተደረጉ አካባቢዎችና ቡድኖች የጥቃቱ ሰለባ ሊሆኑ እንደሚችሉም እየገለጹ ይገኛሉ። ኤምሬት ወደ ዱባይ የሚደረጉና ከዱባይ የሚወጡ በረራዎችን አቋረጠ። በተባበሩት አረብ ኤምሬትስ ወደምትገኘው ዱባይ ከተማ የሚደረጉና የሚነሱ ሁሉም የኤምሬትስ በረራዎች አዲስ መረጃ እስከሚሰጥ ድረስ መዘጋታቸውን አየር መንገዱ መግለጹ ተሰምቷል። የኩባንያው ቃል አቀባይ በትላንትናው ዕለት ለሮይተርስ የዜና ወኪል እንደገለጹት ኤምሬትስ በሚቀጥሉት ቀናት 100% የአውታር መረብ ይመለሳል ተብሎ ይጠበቃል ማለታቸውንም አስታውሰዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተቀሰቀሰው ጦርነት 7ኛ ቀኑን ባስቆጠረበት በዛሬው ዕለት የእስራኤል የጦር አውሮፕላኖች ቴህራንን፣ ቤይሩትን መደብደባቸው እየተዘገበ ነው። ዩናይትድ ስቴትስም በኢራን ላይ የጀመረችውን ዘመቻ እንደምታጠናክር የመከላከያ ሚኒስተሯ አስታውቀዋል። ኢራን በበኩሏ በእስራኤልና በባህረ ሰላጤው ሀገራት ላይ የጀመረችውን የሚሳኤል ጥቃት ዛሬም ቀጥላለች። በዛሬው ዕለት ሊባኖስ ላይ ከጎርጎሮሳዊው 2024 የተኩስ አቁም ስምምነት ወዲህ የደረሰው ከባድ ጥቃት መሆኑን ዘገባዎችም አመላክተዋል ነው የተባለው። ቴህራን በአጎራባች የአረብ ሀገራት ላይ ያደረሰችው ጥቃት የነዳጅ አቅርቦትን፣ የአውሮፕላን በረራን ማስተጓጎሉን ቀጥሏል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የቀጠለውን ጦርነት ለማስቆምም ሀገራቱን የማደራደር ጥረት መጀመራቸውን የኢራኑ ፕሬዝዳንት በኤክስ ገጻቸው ላይ መጻፋቸውንም ሮይተርስ ጠቅሶ ዘግቧል። ጥረት የጀመሩትን ሀገራት ግን በስም አልጠቀሰም የተባለ ሲሆን የኢራን የውጭ ጉዳይ ሚኒስተር አባስ አርጋቺ ግን ሀገራቸው የተኩስ አቁም እንዳልጠየቀችና ለአሜሪካ የእግረኛ ሰራዊት ወረራ ዝግጁ ናት ማለታቸውም ተዘግቧል ነው የተባለው። በተያያዘ ዜና የእስራኤል ጥቃት የጠናባት የሊባኖስ ጠቅላይ ሚኒስተር ናዋፍ ሳላም ዓለም አቀፍ ማህበረሰብ ሀገራቸውን እንዲረዳ ጥሪ አቅርበዋል። እስራኤል ሊባኖስ ውስጥ የሚገኘውን የሂዝቦላህ ይዞታዎች ያላቸውን አካባቢዎች መደብደቧንም ቀጥላለች ነው የተባለው። እግረኛ ሰራዊትን ማስገብታለች። የተመድ ወታደሮች ሊባኖስ መግባት ችግር ሊያስከትል ይችላል ሲልም አስጠንቅቋል። ጠቅላይ ሚኒስተር ናዋፍ ሳላማ የእስራኤል ጦር ጥቃቱን እንዲያቆም የሊባኖስ ወዳጆች እንዲረዷቸው መማጸናቸው እየተገለጸ ይገኛል። ዛሬ ለእናንተ ለሊባኖስ ወዳጆች በዚህ የመከራችን ወቅት እንድትረዱን አቤቱታችንን እናቀርባለን። በግልጽም የእስራኤል ጦር ህዝባችን ላይ የሚሰነዘረውን ጥቃት መፈናቀል እንዲያቆም እንዲሁም ደግሞ የሊባኖስ
በሊባኖስ መሰረት ልማቶችን ከመፍረስ እንዲያተርፍ እንጠይቃለን። በተጨማሪም ለህዝባችን እርዳታ ለመስጠት የምታደርጉልንን ማንኛውንም ድጋፍ ለኛ ውድ ነው፣ ለድጋፋችሁ ምስጋናችን ይቀጥላል በማለትም ጠቅላይ ሚኒስተሩ ተናግረዋል። እንዲሁም እስራኤል ጥቃቷን ሊባኖስ ላይ ባጠናከረችበት በዚህ ወቅት ዋና ኢላማዋ መሆኑ የሚገለጸው ሄዝቦላህ ጥቃቴን አላወርድም ማለቱ ዛሬ ተሰምቷል። ቡድኑ ዛሬ ባወጣው መግለጫ መሳሪያችንን አናወርድም፣ ጦር ሜዳውንም አንለቅም ማለቱን የጀርመን የዜና ወኪል ዘግቧል። የዜና አውታሩ እንደገለጸው በዛሬው ዕለት ሊባኖስ ውስጥ የወጡ ዘገባዎች እንዳመላከቱት በፈረንሳይ አስተባባሪነት የተጀመረው ጦርነቱን የማስቆም ጥረት ሊባኖስ ላይ ጦርነቱ እንዲቆም ሄዝቦላ ሙሉ በሙሉ እጁን ይስጥ የሚል ነው ተብሏል። የጀርመኑ የዜና ወኪል እንደዘገበው የጠቀሳቸው የመንግስት መረጃ ምንጮች ሄዝቦላ በሊባኖስ መንግስት የሚደረገውን ተኩስ ማስቆም ድርድር ውድቅ አድርጎታልም ተብሏል። ቡድኑ በይፋ መሳሪያ አላስቀምጥም ያለበት መግለጫ የተሰማው የእስራኤል ጦር ቤይሩት ላይ አዲስ ጥቃት ባደረሰበት ወቅት ነው። ጥቃቱ ከትላንት ምሽት ጀምሮ የቀጠለ መሆኑንም ዘገባው አጠናክሮ ጠቅሷልም ነው የተባለው። በዚህ ምክንያትም በብዙ ሺዎች የሚቆጠሩ ነዋሪዎች ለመፈናቀል ተዳርገዋል የተባለ ሲሆን እስራኤል ላይ በርካታ ሮኬቶች መተኮሱን የገለጸው ሄዝቦላ በበኩሉ በሊባኖስ ድንበር አካባቢ የሚገኙ የእስራኤል ነዋሪዎች አካባቢውን ለቀው እንዲወጡም አስጠንቅቋል። የተመድ ሊባኖስ ውስጥ በጥቃቱ ምክንያት 100,000 የሚገመቱ ነዋሪዎች መፈናቀላቸውን በመግለጽ ቁጥሩ ሊጨምር እንደሚችልም በጥብቅ አሳስቧል ነው የተባለው። ይህ በእንዲህ እንዳለ በሌላ መረጃ በፓኪስታንና በአፍጋኒስታን መካከል በተባባሰው ግጭት 56 ሲቪል የአፍጋን ዜጎች መገደላቸውን የተባበሩት መንግስታት ድርጅት ዛሬ አስታውቋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ይፋ እንዳደረገው ከተገደሉት ገሚሱ ህፃናት ናቸውም ብሏል። የኮሚሽኑ ኃላፊ ፎልከር ተርክ ጉዳዩን አስመልክተው ባወጡት መግለጫ 129 ሰዎች እንደተጎዱ ከነሱ ውስጥም 41ዱ ህፃናት 31ዱ ደግሞ ሴቶች መሆናቸውን ገልጾ ተናግሯል። አፍጋኒስታን ባለፈው ሳምንት ሐሙስ በፓኪስታን ለተፈጸመባት የአየር ጥቃት አጸፋ መመለስ ከጀመረች አንስቶ በጎረቤታሞቹ ሀገራት መካከል ውጊያ መባባሱ እየተነገረ ነው። ፓኪስታን ከድንበር አካባቢ ጥቃት በተጨማሪ አፍጋኒስታን ውስጥ የሚገኘውን የአሜሪካን የጦር ሰፈር ጨምሮ በካቡልና በካንዳሃር አዲስ የአየር ድብደባ ማካሄዷም እየተገለጸ ይገኛል። ፓኪስታን ውስጥም እንዲሁ ጥቃቱን በመሸሽ በርካቶች ከመኖሪያቸው መፈናቀላቸውን፣ 2 ትምህርት ቤቶች መመታታቸውም እየተገለጸ ይገኛል። በተባባሰው ጥቃት አፍጋኒስታን ውስጥ በርካቶች መጎዳታቸውን በማመላከትም ሁለቱም ወገኖች ግጭቱን እንዲያቆሙ ጥሪ ማቅረባቸውን ቃል አቀባያቸው አክለው ገልጸዋል። የፓኪስታን ወታደራዊና የአፍጋኒስታን የደህንነት ኃይሎች ጦርነቱን በአስቸኳይ እንዲያቆሙና በእርዳታ ላይ ጥገኛ የሆኑትንና ህይወታቸው ለረጅም ጊዜ በአመጽና በመከራ ለስቃይ የተደረገ በሚሊዮን የሚቆጠሩ ሰዎችን ለመርዳት ቅድሚያ እንዲሰጡ እንጠይቃለን። በሁለቱም የድንበር አካባቢዎች ያሉ ሲቪሎች አሁን ከአየር ድብደባ፣ ከከባባድ የጦር መሳሪያ፣ ከሞርታርና ከጠመንጃ ለመሸሽ ተገደዋል በማለትም መግለጻቸው ተነግሯል። እንግሊዝ በድብቅ ኢትዮጵያን እየረዳች ነው። የቀድሞው የግብጽ ሚኒስተር ከሰሞኑ ጠቅላይ ሚኒስተር አብይ አህመድ ዘመናዊ ድሮኖችን የታጠቀና ስልጠናውን ወደ ባህር ያሳደገ ፈጣን የመከላከያ ልዩ ኃይል በሐዋሳ ማስመረቃቸው ይታወሳል። ከጉዳዩ ጋር ተያይዞ ከኢጂፕት ቱዴይ ጋር ቆይታ ያደረጉት የቀድሞ የግብጽ የውሃ ሀብት ሚኒስተር ዶክተር መሐመድ ናስር ይህ የኢትዮጵያ ልዩ ኃይል በእንግሊዝ ድብቅ ድጋፍ የተቋቋመ መሆኑን ተናግረዋል ነው የተባለው። እንደ ሚኒስተሩ ገለጻ የዚህ ድጋፍ ዓላማ ግብጽ በመካከለኛው ምስራቅ ካላት የፖለቲካ ትኩረት እንድትዘናጋና በቀይ ባህር አዲስ የውጥረት ቀጠና ለመፍጠር የታለመ ነውም ተብሏል። ጠቅላይ ሚኒስተር አብይ የኃይሉ ዓላማ ከሶማሌ እስከ ኤርትራ የባህር ላይ ሽብርተኝነትን መዋጋትና ለቀጠናው ጋሻ መሆኑን መግለጻቸው አይዘነጋም። በሌላ በኩል እንግሊዝ በቀይ ባህር በሚጓዙ የንግድ መርከቦቿ ላይ በሁቲና በአልሻባብ ተደጋጋሚ ጥሰት ሲደርስባት መቆየቱም ይታወሳል። ምንም እንኳን ሚኒስተሩ ለክሳቸው ማስረጃ ባያቀርቡም የኢትዮጵያ የባህር ኃይል መገንባት በቀይ ባህር ኃይሏን ለማሰማራት ያላትን ቁርጠኝነት የሚያሳይና ግብጽን ከቀይ ባህር ሚናዋ ለማራቅ የታለመ ነውም ብለዋል። ግብጽ የቀይ ባህርን ደህንነት
የማስጠበቅ በቂ አቅም እንዳላት ገልጸው የኢትዮጵያን የባህር በር ጥያቄ በጽኑ እንደሚቃወሙም አሳውቀዋል ነው የተባለው። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ መረጃዎቻችንን ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች መረጃዎች እስከምንመለስ ሰናይ ቆይታ